ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንኳን በደህና መጣችሁ ወደ ዊኒ ዩቲዩብ ቻናል። አዲስ የመጣችሁ እንኳን በሰላም መጣችሁ። ቤተሰብ ለመሆን ሰብስክራይብ በማድረግ የደወል ምልክቷን ኦል የምትለውን በመጫን ቤተሰብ ሁኑ ያልኩ ዛሬ ይዤላችሁ የመጣሁት የጎመን ክትፎ ዱለት ነው። የጎመን ክትፎ ዱለታችንን እንዴት አድርገን እናዘጋጃለን አብረን እናያለን። ጎመን ይዤ ቀርቤያለሁ። ጎመኑን በመቆራረጥ ጀምራለሁ። አብረን እንሰራለን። አብራችሁኝ ቆዩ። የምጠቀመው የጎመን አይነት ይሄንን ነው። ብዙ አይነት የጎመን አይነት አለ። የምትፈልጉት ይሆናል የምትሉት የምትወዱት አይነት መጠቀም ትችላላችሁ። ይሄንን ጎመን እኔ ቆራርጬ ግንዱን ለብቻ ቅጠሉን ለብቻ በማድረግ አዘጋጀዋለሁ። እንደዚህ እየለያየሁ ግንዱን ጫፉን ቆርጥና ሌላውን ቅጠሉን ለብቻ አደርግና ለየብቻ አዘጋጀዋለሁ። እዚህ ጋር እንደዚህ የምቆራርጠው ጫፉን ይሄንን ለብቻ ለማስቀረት ነው። ለምን ሁለቱን አንድ ላይ ያላበሰልኩበት ምክንያት ጠንካራ ስለሆነ የግንዱ አጠገብ ያለው ይሄ ማለት ነው። ይሄ እንደዚህ እንደምታዩት ቆራርጬ ያዘጋጀሁት በጣም ጠንካራ ስለሆነ ብቻውን መብሰል ስላለበት በማመን ነው። እኔ እንደዚህ አድርጌ ሰራዋለሁ። ለየብቻ አበስለዋለሁ። እዚህ ጋር ጎመኔን ጥቼ በውሃ በደንብ አጥቤ ቆራርጬ ነው ያዘጋጀሁት። ታጥቧል። በደንብ መታጠብ አለበት። ጎመን ላይ ብዙ ጊዜ ብዙ ነገሮች አሉ፣ እንዳሸዋ ምንም የተለያየ ነገር ይኖራል። በደንብ ኤኒዌይ ማጠብ አለብን። እንደዚህ እየቀቀልኩት ነው። በደንብ ቀቅዬ አዘጋጀዋለሁ። እንደዚህ እንደምታዩት ደግሞ በጎን በኩል የጎመኑን እንጨቱን ከዳር በኩል ያለውን ማለት ነው እንደዚህ ጥጄ እያበሰልኩት ነው። በደንብ ከበሰለልኝ በኋላ ደግሞ እንደዚህ ገና ነው፣ ትንሽ ይቀረዋል። ቆይቷል። እንደዚህ ቪዲዮ እንደማሳያችሁ አይደለም፣ ትንሽ ጊዜ ይወስዳል፣ ብዙም ባይሆን ማለት ነው። እንደዚህ አሁን በስሎልኛል። ጎመኔ በደንብ በስሎልኛል። እንደዚህ አጥልየዋለሁ በማጥለያ እንዲሁም በደንብ እንደዚህ ጭምቅ በማድረግ ውሃውን አውጥቻለሁ። ለምን ውሃ እንዳይኖረው ደረቅ ማለት ስላለበት ማለት ነው። ክትፎ ዱለቱን የጎመኑን እየሰራን ስለሆነ ውሃ አይኖረውም። እንደዚህ አድርጌ ከታትፈዋለሁ። ድቅቅ አድርጎ መክተፍ ያስፈልጋል። በደንብ ድቅቅ ሲል ያው የፈለግነውን ነገር ማድረግ እንችላለን። እንደዚህ ድቅቅ አድርጌ በደንብ ከትፌዋለሁ። ጨርሻለሁ። አሁን ይሄ የጎመኑ እንጨቱ ነው። እሱን ብቻውን ያበሰልኩት ቅድም ማለት ነው። በደንብ ድቅቅ አድርጌ ከትፌ እንደዚህ አዘጋጅቼዋለሁ። አሁን ከከተፍኩት ጎመን ጋር አብሬ አቀላቅላለሁ። እዚህ ጋር ገለብጥና በደንብ አንድ ላይ አቀላቅለዋለሁ። እንደዚህ በደንብ መታሸት ስላለበት ለጎመናችን መስሪያ ያዘጋጀሁት ኤክስትራ ቨርጂን ኦሊቭ ኦይል ነው። የወይራ ዘይት ጾም ስለሆነ በወይራ ዘይት ነው የምንሰራው። የወይራ ዘይቱን አዘጋጅቻለሁ። ትንሽ ኮረሪማና ኮሰረት አድርጌ ሞቅ ነው ያደረኩት። አላንተከተኩትም፣ ምክንያቱም የወይራ ዘይት እሳት ብዙ መንካት ስለሌለበት መንተክተክም የለበትም። ትንሽ ሙቀቱን የተጠቀምኩት
እዚህ ጋር መጥበሻዬን ሞቅ አድርጌያለሁ። ትንሽ አቮካዶ ኦይል ጨምራለሁ። ለምን ኦሊቭ ኦይል ያነጠርኩት እንደዚህ ማንተክተክ ስለማልችል ሽንኩርቴን እንድጠብስበት በማለት ነው። እንደዚህ ሽንኩርቴን ጨምራለሁ። እዚህ ላይ የወይራ ዘይቱን በኮረሪማና በኮሰረት ያነጠርኩትን ሞቅ በማድረግ ትንሽ አቆይቸዋለሁ። ለምን ጣዕሙን ያዝ እንዲያደርግና የምንፈልገውን ጣዕም ክትፎ ውስጥ የምናገኘውን ነገር ጎመኑ ውስጥ ለማግኘት በማለት ነው። እንደዚህ ሽንኩርቴ ጠበስበስ ብሎልኛል። አሁን ጎመኑን እጨምራለሁ። እንደዚህ በመጨመር አዋህደዋለሁ። እንደዚህ ማቀላቀል ያስፈልጋል። የቀረውንም ጎመን እጨምረዋለሁ። እንደዚህ ትንሽ አለኝ እዚህ ጋር። አሁን ይሄን በደንብ አንድ ላይ አዋህደዋለሁ። የወይራ ዘይቱን እዚህ ጋር ነው አሁን በደንብ የምጨምረው። ጨመርኩ። ሚጥሚጣ፣ ትንሽዬ ቁንዶ በርበሬ እዚህ ጋር አለኝ። እንዲሁም ኮረሪማ መጠን እንደምትወዱት አድርጋችሁ ምን ያህል እንደሰራችሁ ምን ያህል ታመጣጥናላችሁ እንዳስፈላጊነቱ። እዚህ ጋርም ጨው አለኝ። አሁን ብዙ መቆየት ስለሌለበት እንዲሁ አቀላቅዬ ሁሉንም አንድ ላይ። ቃሪያ በደንብ ይፈልጋል። ቃሪያን ጨመርኩ። እንደዚህ በማድረግ የጎመን ዱለት ክትፏችንን እናጠናቀቃለን። አልቆለታል። አወጣዋለሁ። አሁን ጨርሻለሁ። እኔ እንደዚህ አድርጌ አዘጋጅቼዋለሁ። በጣምም ቆንጆ ጣዕም ያለው ጥሩ አማራጭ ጤናማም በመሆኑ ለኛ አመጋገብ በስጋ ካልሆነ አይሆንም ምንላቸው ነገሮቻችንን እየወጣን ጤናማ አመጋገብ ላይ እንመጣለን ብዬ ስለማምን እንደዚህ እያደረግን የተለያዩ ነገሮችን በመሞከር እዛ ላይ የምንወደውን ነገር በስጋ ሰርተነው እንዲሁ ደግሞ በጾም አይነት እንደሱ አድርገን ስንሰራ ያለውን ነገር እያየን እንደዚህ እንደርሳለን። ብዙ ጊዜ ብዙ እህቶቼም እንደዚህ ዩቲዩብ ላይ ይሰራሉ። የተለያየ ነገር አለ። እንዲሁ በማበረታታት ቻናላቸውንም ሰብስክራይብ በማድረግ በመተጋገዝ አብረን እንጓዝላለሁ። ለዛሬ ያዘጋጀሁት ይሄንን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ለምታበረታቱኝ በሙሉ የዩቲዩብ ቤተሰብ የሆናችሁ ያልሆናችሁም በድንገት የምትመጡ ሁሉ በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁ እንዳልኩት ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ሁሌም አዳዲስ ቪዲዮዎች ስለቅ እንዲደርሳችሁ በማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። ሰላም ሁኑ። ጸሎታችንን እግዚአብሔር አምላክ ይስማ። መልካም ረመዳን፣ መልካም የሱባኤ ጊዜ ይሁንልን ለሁላችንም።